ቂመኛ ሰው 24 ሰዓት እየሰገደ መጽሐፍ ቢያጠና አይገለጥለትም። ቂም ጨለማ ነው፣ ጢስ ነው። ጥቃቅን ነገሮች አሉ ሰላም የሚሰጡን የሚመስለን። አንዳንዱ ሰው አሁን ዝም ብሎ ጸሎቱን አቋርጦ እንደው ሰላሙ ነው እንደሆነ ዛሬ ብሎ ከፌስቡክ ሰላም የሚቆፍር ሰው አለ። አላያችሁትም? ፌስቡክ ውስጥ ቁፍር ብሎ እንደው ነገነ ተፈቱ ታሰሩ ይላል። ብትጸልይ ታስፈታቸው ነበር። እዚያ ግን ኢንተርኔት እየቆፈርክ የምታስፈታውም የለ የምታሳስረውም የለ። መድኃኒቱ ይሄ ነው። እዚያ ከመሄድ ቤተ እግዚአብሔር ነው የህይወት ውሃ ያለ። የሰላማችን ምንጭ ከእግዚአብሔር ነው። ቤተ ክርስቲያን በጣም ክርስቲያን የሚጠፋው ጸሎት ሲያቋርጥ፣ ደግም የልንገራችሁ፣ ጸሎት ሲያቋርጥ፣ ከቤተ ክርስቲያን ህብረት ሲለይ፣ ከስጋው ደሙ ሲለይ፣ ከንስሐ አባት ምክር ሲኖር፣ ራሴ ለራሴ በቃዋለሁ ሲል፣ በሐዋርያት ስርዓትና ክህነት አላድርም ሲል፣ በሕግ እግዚአብሔር አልመራም ሲል የህይወት ውሃ ምንጭ ከሆነ ከክርስቶስ ይለያል። እነዚህ ናቸው ሱታፌ ክርስቶስ የሚባለው። በዚህ ሱታፌ ክርስቶስ ነው ለቲኦሲስ ወይም ለሱታፌ መለኮት ወይም ለማዕርግ መድረስ የሚቻለው። እግዚአብሔርን ወደ መምሰል የምናድገው መጀመሪያ በእነዚህ ስናድር ነው። ስለዚህ ይህንን ስለሰጠን አሁን ዛሬ አንድ ቃል አስገብቼ ሰዳችኋለሁ ማለት ነው። አንደኛ ጸሎት እንዳታቋርጡ እሺ በሉ። አሁን ዳዊት ሳይደግም በጣም ይቅርታ ይደረግልኝ እንዳይጠጥር እየሰጋን ነው የምናስተምራችሁ። እግዚአብሔር በሚያውቀው ክፍል ለተማሪዎቻችን የምንነግረውን አሁን እናንተ አደባባይ ወጥተን ለእናንተ እየነገርናቸው ያለ ነው። መጽሐፍ ቅዱስ ሐዲስ ኪዳን እንደው ሐዲስ ኪዳን ልበል፣ ሐዲስ ኪዳን በሉ እስኪ ምን አልኳችሁ? ሐዲስ ኪዳን መጽሐፍ ቅዱስ ውስጥ ያለው የሐዲስ ኪዳኑ ክፍል 27 ነው። እንደው 66ቱ ዓለም ተስማመችበታል የሚለውን ማለት ነው። ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ። ከማን ወንጌል እስከ ማን ድረስ? እስከ ዮሐንስ ራእይ ድረስ 27 መጻሕፍት ናቸው። እነዚህ 27 መጻሕፍት 8 ሰዎች ናቸው የጻፏቸው። ማቴዎስ 1፣ ማርቆስ 1፣ ሉቃስ 2፣ ዮሐንስ 5፣ አቤት ጳውሎስ ቅዱስ ጳውሎስ 14፣ ስንት 23፣ ጴጥሮስ 2፣ ያዕቆብ 1፣ ይሁዳ 1፣ ጠቅላላ ስንት ሆነ? 27 ምዕመናን። ይሄ መድኃኒታችን የታዘዘበት የቤታችን ካርታ፣ መድኃኒታችን የታዘዘበት የመድኃኒት ወረቀታችን፣ የቤታችን ካርታ ያለበት ኮምፓሳችን፣ ሁሉም መጽሐፍ ቅዱስ የመንግስተ ሰማያት ካርታ ነው። ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም። ወደዛ እስከምንደርስ ድረስ መቼም ጂፒኤስ ተጠቀማላችሁ አይደለ? ምን እስከምታደርጉ ጂፒኤስ የሚያገለግለው ቦታው እስከምትደርሱ ነው አይደለ? ከደረሳችሁ በኋላ ምን ታደርጉላላችሁ? ኦፍ ታደርጉታላችሁ። እኛ